እኔ ስበዛ ትጉ ሰው ነበር እንደነገርኳችሁ በማድረግ ነው የተመረኩት በከፍተኛ ውጤት ማለት ነው እና በምንም እንኳን በስራዬ ትጉ ታታሪ ሰው ብሆንም በስራዬ ደስተኛ አልነበርኩም በሳኦል ቤትና በዳዊት ቤት መካከል ከፍተኛ ጦርነት ውጊያ እንዳለ ሁሉ እዚህ በፋኖ በተባለ በታጠቀ ቡድንና በመንግስት መካከል ከፍተኛ ጦርነት አለ እስካሁን ድረስ እና እሱን በዩቲዩብ ቪዲዮ በስፋት ዳስሻለሁ ያንን ያብስራ ሀብታሙ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ እና ሚዲያዎች መንግስት ተቆጣጥሯቸዋል ምንም እንዳያወሩ አፍኗቸዋል እንጂ ከፍተኛ ጥላቻና ውጊያ ነው ያለው በፋኖና በመንግስት መካከል እና እኔ በስማርትፎን ወንጌል መስበክ አቆሜ ስልኬን ለወንድሜ ሸጥኩና ለኔ ጠቅጠቅ ስልክ በተን ስልክ ገዛው እና ለከብዙ ወራት በኋላ እኔ ድሮ የለጠፍኩት ቪዲዮዎች ልክ ናቸው እንዴ ስለ ፖለቲካ በጥልቀት የዳሰስኩበት ቪዲዮዎች ልክ ናቸው እንጂ ብዬ እያሰብኩ እያለ መልአክ ተገለጠልኝ እና ልክ እንደሆነ ገልጦልኝ በሙሉ ሁሉንም ልክ እንደሆነ አሳየኝ በትንቢት ዳንኤል መጽሐፍ ምዕራፍ 2 ከቁጥር 29 ላይ እንዲህ ይላል አንተ ንጉስ ሆይ ካንተ በኋላ የሚሆነው ምን እንደሆነ በአልጋ ላይ ታስብ ነበር ሚስጥርንም የሚገልጠው የሚሆነውን ነገር አስታውቆሃል ይላል ከናቡከደነፆር በኋላ ማን እንደሚነግስ እያሰበ ያለ ነው እግዚአብሔር ለሱ የገለጠለት ማለት ነው ልክ እንደዛ ነበር ለኔም አንተነ የተገለጠልኝ እና ምንም እንኳን ትጉ ሰራተኛ በሆነም በስራዬ ደስተኛ አልነበርኩም እና በእኛ ቤተክርስቲያን በአዋሳ ላይ ጉባኤ እንደሚደረግ ከኮሪያ ሚስዮናውያን መተው እንደሚሰብኩ ሲናገርልኝ እኔ ከዚህ እስከ አዋሳ አልሄድም ገንዘብ ማባከን ነው ብዬ ላለመሄድ ወሰንኩ እና በህልሜ ግን እዛ ከሄድኩ በሚገርም ደስታ እንደማገኝ ተረዳውና ለመሄድ ወሰንኩ እና ሄድኩ እና ሄጄ ፕሮግራሙን ተካፈልኩ ስለመገናኛው ድንኳን ነበር ሚስዮናዊው ገልጦ በመገናኛው ድንኳን ውስጥ የተደበቀውን የኃጢአት ይቅርታ ሚስጥርን ነው የሰበከልን ለኛ ለሁላችንም ደስ የሚል ጊዜ ነበር ልክ በህልም ላይ እንደተገለጠው ልክ ደስ የሚል ጊዜ አሳልፌ ነበር የመጣሁት እና